አርቲስት ሙባረክ ኡመር የኪነ ጥበብ ምሽቱ ተሳታፊዎች ናቸው። በሰጡት አስተያየትም ኪነ ጥበብ የተደበቁ ነባር የማህበረሰቡ ባህላዊ እሴቶች አውጥቶ ለሌሎች ለማሳወቅና ለማስቀጠል ከፍተኛ አቅም እንዳለው ገልጸዋል። እንዲሁም ደግሞ ታሪኩን የሚያውቅ ትውልድ ለመፍጠር በዚህ መልክ ኢትዮጵያ እንደሚታወቀው ህብረ ብሔራዊ ሀገር ናት። እጅግ በርካታ ባህል፣ ታሪክ፣ ቋንቋ ያላት ሀገር ናት። ከዚህ አንኳያ ወጣቶች አልባሌ ቦታ ከሚውሉ ይልቅ አንባቢ እንዲሆኑ አንብበው ደግሞ ታሪካቸው እንዲያውቁ ታሪካቸው አውቀው ደግሞ የነጠላ ትርክ ሳይሆን የጋራ ትርክት እንዲገነቡና ያላቸውን ጥበባቸው ደግሞ ተጠቅመው ባህላቸውና ቋንቋቸውን በቋንቋቸው መኩራት ብቻ አይደለም ቀጣይ ከመጤ ባህል ተከላክለው እንዲያዘልቁት ለማድረግ ያዘጋጀነው ፕሮግራም ነው። ዶክተር ድርሻ ደማም ሂክማ ሰፋም እንዲሁም ሻምበል ቅድስት ትዕዛዙና አርቲስት ሙባረክ ኡመር የኪነ ጥበብ ምሽቱ ተሳታፊዎች ናቸው። በሰጡት አስተያየትም ኪነ ጥበብ የተደበቁ ነባር የማህበረሰቡ ባህላዊ እሴቶች አውጥቶ ለሌሎች ለማሳወቅና ለማስቀጠል ከፍተኛ አቅም እንዳለው ገልጸዋል። አልዋሻችሁም፣ እኔ ራሴ አውቀዋለሁ። ያሁን መጽሐፍ ጽፌያለሁ ብያለሁ። ለካ ያልተዳሰሱ ገና ሌሎች ነገሮች አሉ የሚል ነገር አለ። በትልቅ መድረክ ሁላ መቅረብ ያለበት ትልቅ ስራ ነው የቀረበው ብዬ ነው የማስበው። ዛሬ እኔ ያላየሁትን ነገር እስከዛሬ ያላየሁትን አይቻለሁ። ህፃኑ፣ ሴቱ፣ ወንዱ ባህልህን እወቅ፣ ባህልህን አክብር፣ ከዛ በኋላ የሌላው አከብራለሁ ብትል ማንም ይሰማሃል። አንድ ማህበረሰብ የሌላውን ባህል የሚያከብረው የራሱን ባህል አክብሮና ጠብቆ ሲይዝ በመሆኑ ባህላዊ እሴቶችን መጠበቅ እንደሚገባ አስረድተዋል። ተሳታፊዎቹ አክለውም የኪነ ጥበብ ምሽቱ በርካታ በመዘናጋት የተረሱ ባህላዊ እሴቶች የሚቀርቡበት በመሆኑ ማህበረሰቡ ባህላዊ እሴቱ ያለበት ደረጃ ለመገምገም መሳተፍና ባህሉን መልሶ ማጠናከር እንዳለበት ጠቁመዋል። የጉራጌ ማህበረሰብ ባህልና ቋንቋ እንዲሁም የአኗኗር እሴቱ በኪነ ጥበብ መድረኮች ሳይወሰን ተሰንዶ ለቀጣይ ትውልድ ማስተላለፍ እንደሚገባም ጠቁመዋል። የሌላውን ባህልና ቋንቋ የምታከብረው የራስህን ስታከብር ነው። የራስህን ባህልና ቋንቋ ከናክ የሌላውን ማክበር አትችልም። አከብራለሁ ካለም ደግሞ ውሸታም። አንድ በተፈለገ ወቅት ብቻ መጥቶ ያንን ፕሮግራም አሳይተህ እንደገና ሌላ ፕሮግራም እስከሚመጣ መጠበቅ ማለት መልሶ ይረሳዋል። ያየውም ራሱ ማለት ኃላፊነት ወስዶ እንደዛ ከተደረገ በአጭር ጊዜ ውስጥ ለውጥ ማምጣት ይቻላል። እንደዛሬ አይነት መድረኮች ቢቀጥሉና ህዝቡ ደግሞ እንደዚህ አይነት መድረኮች ላይ መጥቶ ተገኝቶ የጉራጌ ባህሎችና ትውፊቶች ሳይሰላች መጥቶ እንዲያይ ጋብዛለሁ። የኪነ ጥበብ የሚያቀርቡ ልጆች ቢደገፉ ቢበረታቱ